ድምጽ ካለ ረክታለች የሚባል ነገር የለም። አንድ ወንድ ምንድነው እንደረካች የሚያውቀው በምንድን ነው? ጥሩ ጥያቄ ነው። አልመለሰችልህም ብለውኛል። ብዙ ጊዜ ሰዎች ይጠይቁኛል፣ ሴት ልጅ እንደ ወንዶች ትጨርሳለች ወይ፣ ፈሳሽ አላት ወይ፣ በምን እናውቃለን እንደጨረሰች? እና ብዙ ጊዜ የምመልስላቸው መልስ ለምን አትጠይቋትም? ረክተሻል አልረካሽም ተብሎ መጠየቅ አለበት ስላቸው ፌክ ኦርጋዝም አለ የሚሉኝ ሰዎች አሉ። ፌክ የምታደርግ ሴት አለች፣ እንደረካች የምታስመስል ሴት አለች እና በምን ማወቅ እንችላለን የሚሉ ጥያቄዎች አሉ። ስለዚህ ኦርጋዝም እንግዲህ ወይም እርካታ የሰውነት የግንኙነት ውጥረት የሚለቅበት ወይም ሪሊዝ የሚደረግበት ነው። ልክ በዛ ሰዓት ደግሞ ሰውነት የሚሰጠው ምላሾች ይኖራሉ። ለምሳሌ ልብ ምት ይጨምራል፣ ያተነፋፈስ ስርዓት ይጨምራል። ግፊት ቢለካ በዛ ሰዓት በጣም ሀይ ነው የሚሆነው። የመቀመጫ አካባቢ ያሉ ጡንቻዎች በጣም ኮንትራክት ያደርጋሉ እና ኮንትራክሽኑ በሰከንድ 2 ከዛ በላይ የፈጠነ ኮንትራክሽን ነው የሚኖረው ማለት ነው ለሴትም ለወንድም። ስለዚህ ወንዶች በዛ ኮንትራክሽን ኢጃኩሌት ያደርጋሉ ወይም የዘር ፈሳሽ ይወጣል። ሴትም በዛ ኮንትራክሽን ፈሳሽ አላት። ከሴትም የሚወጣ ፈሳሽ አለ በግንኙነት መጨረሻ ላይ ማለት ነው። ፊሜል ኢጃኩሌሽን የምንለው አለ። ሁሉም ሴት እሱን ኤክስፒሪየንስ ላያደርግ ይችላል፣ ፈሳሹ ላይወጣ ይችላል። ግን ከሴትም የሚወጣ ነጣ ያለ ፈሳሽ መጠን አነስ ያለ ሊኖር ይችላል ማለት ነው። ስለዚህ የሚታወቅበት መንገድ አንደኛ እነዚህ የልብ ምት መጨመር፣ ያተነፋፈስ መጨመር፣ የጡንቻዎቿ በጣም ቶሎ ቶሎ መኮማተርና ፈሳሽ መውጣት ይኖራል ማለት ነው። ስለዚህ ኦርጋዝምን ኤክስፒሪየንስ እንዳደረገች የሚታወቅበት መንገድ ይሄ ነው። አንድ ሰው ደግሞ በምንድን ነው ሲያወራ የሰማሁት ከድምፅ ጋር በተገናኘ በዛም ደግሞ ማወቅ ይቻላል ምናምን የሚል ነገር አንስቷል። ከድምፅ ጋር ኢን ሴንስ አሁን ቅድም እንዳልኩ ፌክ ኦርጋዝሙ የሚደረግበት አንደኛው ሚንስ ነው። በግንኙነት ኢት ዲፔንድስ እንደ ሴቱ ማለት የምትጮ ሴት ልትኖር ትችላለች፣ ዝም የምትል አንዳንድ ቃላቶች የምታወጣ ሴት። እኔ ጋር የሚመጡ ሰዎች የሚነግሩኝ ነገሮች እነሱ ችግር አለው እያሉ ነው የሚነግሩኝ። ለእኔ እኔ ኖርማል እንደሆነ ነው የምነግራቸው። ለምሳሌ አንተ የምትወደው ምግብ ስታይ የምትጮህበት ወይ ይኖራል ወይ ባትጮህም የሆነ ሰው ድንገት ቢጋብዝ ስሜትን የምትገልጽበት መንገድ አለ አይደል? ከሱ ከጓደኛ ይለያል። በቃ ልክ እንደዛ ነው። ሴክስም ላይ ወይም ግንኙነት ላይ ይለያያል። ስሜታቸውን የሚገልጹበት መንገድ ሴቶች ይለያያል እንጂ ይሄ ድምጽ ካለ ረክታለች የሚባል ነገር የለም።